በተለያየ ዓለም ክፍል ያላችሁ የእግዚአብሔር ቤተሰቦች እንደምን ቆያችሁ? በዚህ ሰዓት የተለመደውን ሳምንታዊ የሰንበት ትምህርት ማጠቃለያ አብረን የምናየው ይሆናል። ባለፈው ሳምንት በ11ኛው ትምህርታችን ያገኘነው የቃሉ ዕውቀት ምን ይመስላል? እግዚአብሔርን በአንድነት እያመለክን ስንኖር በቤተ ክርስቲያን ውስጥ አለመግባባቶች ሲፈጠሩ በችኮላ በሰዎች ላይ ከመፍረድ ይልቅ በቅድሚያ ታችን ካሉት የእግዚአብሔር አገልጋይ ከሆኑ መሪዎቻችን ጋር መመካከር አስፈላጊ እንደሆነና ነገሮችን መርምረን በማጣራት ወደ መፍትሄ መምጣት እንደ ክርስቶስ ተከታዮች ደግሞ ትዕግስትን ተላብሰን ራሳችንን በጌታ ፊት ዝቅ አድርገን አንድነትን፣ ሰላምን ለመፍጠር የተለየ መስዋዕትነትን መክፈል እንዳለብን ነበር የተማርነው። የዛሬ ሰንበት ትምህርታችን ደግሞ በ12ኛው ክፍል ሲሆን ርዕሱ እግዚአብሔር ታማኝ ነው የሚል ነው። የመታሰቢያ ጥቅሱ ደግሞ ኢያሱ 21:45 ላይ እንዲህ ይላል፣ እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም ይላል። ጸሎት እናድርግ። የተናገርከውን ሁሉ የምትፈጽምልን ታማኝ አምላክ በሰማይ የምትኖር እናመሰግናለን። ስለምትወደን ስለወደድከን ክብር ሁሉ ለአንተ ይሁን። በዚህን ሰዓት ይህንን የአንተን መልካም የሆነውን ስራህን፣ ታማኝነትን፣ ፍጹም ፍቅርህን እንድናውቅ ቃልህን ስለላክልን ተባረክ። እናንተ በመንፈስ ቅዱስ አስተምረን፣ አንተ ምረን። ለኔም ለወገኖቼም እኔ ምንም አላቅም፣ ለኔም ለወገኖቼ የሚሆነውን ቃል ከሰማይ አንተ ላክልንና አንተ ምራን። ለመንግስት ያብቃን በጌታ በኢየሱስ ስም አሜን። በዛሬ ትምህርታችን የምንዳስሰው ሁለት ክፍሎችን ይሆናል። እግዚአብሔር ለእስራኤል ልጆች የገባላቸውን ቃል ምንም ሳያስቀር እንደፈጸመላቸውና ለኛም ሊፈጽምልን ያለው የመዳን ተስፋ እውነተኛና የማያጠራጥር መሆኑን የምናየው ይሆናል። ወደ ዝርዝሩ ስንገባ የእስራኤል መሪ ኢያሱ እድሜው እንደገፋ ባወቀ ጊዜ የእስራኤልን መሪዎችንና ህዝባቸውን ሰብስቦ የስንብት ንግግሩን ሲጀምር እንዲህ አለ። እግዚአብሔር ለአባቶቻቸው የገባውን ቃል ኪዳን ምንም ሳያስቀር እንደፈጸመላቸው እንዳይረሱ ይህን ታማኝና አፍቃሪ አምላካቸውን በእድሜያቸው ሁሉ በፍጹም ልባቸው በፍጹምም ሐሳባቸው እንዲያመልኩት አስጠነቀቃቸው። ይህንንም በኢያሱ 23:2-3 ላይ ማንበብ እንችላለን። ኢያሱ እስራኤልን ሁሉ ሽማግሌዎቻቸውንም፣ አለቆቻቸውንም፣ ፈራጆቻቸውንም፣ ሹማምንቶቻቸውንም ጠርቶ እንዲህ አላቸው፣ እኔ ሸምግያለሁ፣ በእድሜ አርጅቻለሁ። እናንተ አምላካችሁ እግዚአብሔር በእነዚህ አሕዛብ ሁሉ ስለ እናንተ ያደረገውን ሁሉ አይታችኋል። ስለ እናንተ የተዋጋው እርሱ አምላካችሁ እግዚአብሔር ነው። በቁጥር 6-7 ላይ ደግሞ ስለዚህ ይላል፣ በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ በጣም በርቱ። ከእርሱ ወደ ቀኝና ወደ ግራ ፈቀቅ እንዳትሉ፣ በእናንተ መሃል ወደ ቀሩት ወደ እነዚህ አሕዛብ አትግቡ፣ የአምላኮቻቸውንም ስም አትጥሩ፣ አትማሉባቸው፣ አትስገዱላቸው። እስከ ዛሬ ድረስ እንዳደረጋችሁት ወደ አምላካችሁ ወደ እግዚአብሔር ብቻ ተጠጉ እንጂ ይላል። አልፈን ደግሞ በ12ኛው ስናይ እናንተ ግን ተመልሳችሁ በመካከላችሁ ወደ ቀሩት ወደ እነዚህ ሕዝብ ብትጠጉ ከእነርሱም ጋር ብትጋቡ እናንተም ወደ እነርሱ እነርሱም ወደ እናንተ ብትደራረሱ አምላካችሁ እግዚአብሔር ከሰጣችሁ ከዚች ከመልካሚቱ ምድር እስክትጠፉ ድረስ መውደቂያና ወጥመድ፣ በጎናችሁ መግረፊያ፣ በዓይናችሁ እሾህ ይሆኑባችኋል እንጂ አምላካችሁ እግዚአብሔር ከእንግዲህ ወዲያ እነዛን አሕዛብ ከፊታችሁ እንደማያሳደዳችሁ
ፈጽማችሁ ይወቁ አላቸው። ሽማግሌው ኢያሱ የእስራኤል ልጆች አምላክ ያደረገላቸውን ሁሉ በመርሳት ከእግዚአብሔር ፊታቸውን ለማዞር ፈጣን መሆናቸውን ስለሚያውቅ አሳሳቢ የሆነበትን ጭንቀት ለአለቆቹና ለአጠቃላይ ሕዝቡ ተናገረ። ምክንያቱም ርስትን የመውረስ ስኬት ሁሉ የሚመጣው እንዲሁ በነፃ አይደለም። የሚገኘው ለእግዚአብሔር ከመታዘዝ ጋር የተያያዘ ነገር ነው። የዛሬስ እስራኤላውያን ከእግዚአብሔር የተሰጡንን ትእዛዛት ለመጠበቅና ልንኖርባቸው ምን ያክል ታማኞች ነን? ከባቢሎን ውጡ ተብለን እያለን እኛ ግን ምንም ልዩነት ሳናሳይ ከባቢሎን ጋር ተመሳሳይ ሕይወት እየኖርን አለንና እስከ መቼ እንቀጥላለን? እያንዳንዳችን ጥያቄውን እንመልስ። ለጥንት እስራኤላውያን የተባለው ከእነርሱ ጋር አትጋቡ፣ አትደራረሱ የሚል ሲሆን ለእኛም እኮ ተመሳሳይ ትእዛዝ ተሰጥቶናል። ሁለተኛ ቆሮንቶስ 6:17 እና 18 ስናይ ምን ይላል? ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩስን አትንኩ ይላል ሁሉን የሚገዛ ጌታ። እኔ የሚቀበላችኋለሁ፣ ለእናንተም አባት ይሆናለሁ፣ እናንተም ለእኔ ወንድ ልጆቼና ሴት ልጆቼ ትሆኑኛላችሁ ይላልና ከባቢሎን ጋር ያለንን ወዳጅነት ዛሬውኑ ማቋረጥና እንደ ትእዛዙ መኖር አለብን። እግዚአብሔር አምላክ ለገባው ቃል ታማኝ ሆኖ የተስፋይቱን ምድር ለሕዝቡ አወረሳቸው። ከጠላቶቻቸው ጋር ተዋግቶ ድልን አቀዳጃቸው፣ አሳረፋቸው። ኢያሱ 21:43-45 ማንበብ እንችላለን። ይህንንም ለአባቶቻቸው የገባውን ቃል ታማኝነታቸውን ያስመሰከሩ ኢያሱና ካሌብ ከአዲሱ ትውልድ ጋር ወረሷት። እኛም ታማኝነታችንን አስመስክረን የታመነውን ተስፋችንን ለመውረስ የተለየን የተቀደስን መሆን አለብን። ወገኖቼ በቸልተኝነት እንዳናጣው አሁን ማሰብ አስፈላጊ ነው። ምክንያቱም ነገ የኛ አይደለም። ተስፋው የታመነ እንደሆነ በመግለጽ ጳውሎስ ሲናገር በሁለተኛ ጢሞቴዎስ 2:11-13 ቃሉ የታመነ ነው እንዲህ የሚለው ይላል፣ ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን፣ ብንጸና ከእርሱ ጋር እንነግሳለን፣ ብንክደው እርሱ ደግሞ ይክደናል፣ ባናምነው እርሱ የታመነ ሆኖ ይኖራል፣ ምክንያቱም ራሱን መካድ አይችልምና የሚል ቃል አለ። በታማኝነት ከታዘዝነው በክርስቶስ መስዋዕትነት ያለ መከልከል ርስታችንን እንወርሳለንና ክብር ለእርሱ ይሁን። ይህንን መብት ሰጥቶናል በልጁ በኩል። ስለዚህ እኛ ደግሞ ልናስብበት ቆም ብለን ያለንበትን ማወቅ አለብን። በዚህ ሰዓት ኢያሱ እስራኤልን አምላካቸውን እግዚአብሔርን እንዲወዱት ጠይቋል። ነገር ግን ፍቅርን ማስገደድ አይቻልም። እግዚአብሔር የፍቅር አምላክ ነው፣ የምርጫ አምላክ ነው። እግዚአብሔር ለፍቅሩ ምላሽ ከሚሰጥ ከእያንዳንዱ ሰው ጋር ወደ ግላዊ ግንኙነት ለመግባት ስለሚፈልግ የተባልነውን ሁሉ እንደ ዓይናችን ብሌን በመጠበቅ ከጌታ ጋር የግል ግንኙነት በየዕለት ኑሯችን መገለጽ አለበት። በሃይማኖት አባቶች ገጽ 522 ላይ እንዲህ ይላል፣ ሕይወት ሰጪ የሆነው አምላክ እሱ ብቻ ነው። ሕጎቹ ሁሉ ከመጀመሪያ ጀምሮ ለሕይወት የተቀረጹ ነበሩ። ነገር ግን ኃጢአት እግዚአብሔር ባዘጋጀው ስርዓት ሰብሮ መጣብን፣ አለመግባባቶችም ተከተሉ። ኃጢአት እስካለ ድረስ መከራና ሞት የማይቀር ነገር ነው። ምክንያቱም የኃጢአት ዋጋ ሞት ነውና፣ የኃጢአት ደሞዝ ሞት ነውና ይላል በሮሜ ስናነብ። የሰው ልጅም አስከፊውን ውጤት ለማምለጥ ተስፋውን ማድረግ የሚችለው ቤዛችን በእኛ ምትክ የኃጢአትን እርግማን ስለተሸከመ ብቻ ነው። አሁንም ያንን ስለሚያደርግልን ደግሞ ደጋግሞ ለእርሱ ብቻ ክብር ይሆንለት። በዛሬው ትምህርታችን እግዚአብሔር ጥንት ለእስራኤልና ዛሬ ለእኛ የገባውን ቃል ምንም ሳያስቀር የሚፈጽም ታማኝ አምላክ እንደሆነና ለዚህም ስኬት የሚያበቃን እርሱን ብቻ መታዘዝና ማገልገል እንደሆነ ተምረናል።
የዛሬውን ጥናት በዚህ ስንቋጭ ያስተማረን አምላክ የተመሰገነ ይሁን። ስትከታተሉ የነበራችሁ ጌታ አብዝቶ ይባርካችሁ። በሚቀጥለው ጊዜ በሌላ ርዕስ እስከምንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። አሜን። በጸሎት እንዘጋለን። አምላካችን በሰማይ የምትኖር እናመሰግናለን። ወደህና ፈቅደህ ይህንን ምስጢር ለኛ ለልጆች ስለሰጠን ስላብራራህልን ያንን የውስጥ ምስጢሩን ከፍተህ ስላሳየህና ስላከበርከን ለዘላለም የምንወርሰውንና የምንኖርበትን መኖሪያ በልጅ በኩል ስላዘጋጀህልን ለዘላለም ስምህ የተባረከ ይሁን። በዚህ መሰረት ያልከንን አድርገን ያን የዘላለም መኖሪያችንን ማውረስ እንድንችል ለእኔና ለወገኖቼ ጸጋ ይናብዛለን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን።